በጎጃም ደጋ ዳሞት ፈረስ ቤት ከተማ ሙሉ በሙሉ በኢፌድሪ መከላከያ ሰራዊት እጅ መውደቋን ታውቋል። በዚህ አካባቢ ከዚህ በፊት እንደሚታወቀው መከላከያ ለቆ መውጣቱን ተከትሎ ጽንፈኛ ኃይሎች ወደ ከተማው መግባታቸውና ህዝቡን ሲያሰቃዩ መክረማቸው ይታወቃል። ሰሞኑን በተደረገባቸው ከፍተኛ የማጥቃት እርምጃ ከተማዋን ጨምሮ ከወረዳው ሙሉ በሙሉ ከይሄ ጎጃም ውስጥ ካለው ከደጋ ዳሞት አካባቢ ሙልጭ ብለው መጥፋታቸውንና ከፍተኛ ውድመት እንደደረሰባቸው ከስፍራው የሚወጡ መረጃዎች ያሳያሉ። አሁን በደጋ ዳሞት አካባቢ ከፍተኛ የሰላም አየር እየነፈሰ መሆኑን ከአካባቢው የሚወጡ መረጃዎች ያሳያሉ። ጽንፈኛው ኃይል ህዝቡን በማገትና በማፈን ከፍተኛ በደል ሲፈጽምበት እንደነበረ መረጃዎች ያሳያሉ። ሰሞኑን በተደረገባቸው የማያዳግም እርምጃ ግን ሙሉ በሙሉ ከአካባቢው እንደተወገዱ የደቡብ እዝ ገልጿል ለማለት። በሌላ ዜና በሀርቡ ወረዳ 7 ቀበሌዎች በጽንፈኛው ኃይል ሲረበሹ ነበረ የከረሙት። እነዚህን ሰባት ቀበሌዎች ከፍተኛ ክትትል በማድረግ ከጽንፈኛው የማጽዳት ስራ እንደተደረገ መረጃዎች ያሳያሉ። 7ቱን ቀበሌዎች ሙሉ በሙሉ ከጽንፈኛው ኃይል ማጽዳትና ህዝቡን ወደ ሰላማዊ ኑሮ የመመለስ ስራ እንደተከናወነ የኢፌድሪ መከላከያ ሰራዊት ገልጿል ማለት ነው። ጽንፈኛውን ማደንና ማሳደዱ ተጠናክሮ እንደሚቀጥልም አያይዘው ገልጸዋል። ማውራታቸው የሱዳኑ ጀነራል አልቡርሃን ከኢሳያስ አፈወርቂ ጋር በአስመራ ተገናኝተው መነጋገራቸው ተሰምቷል። ጀነራሉ ባለፈው በካርቱም አውሮፕላን ማረፊያ የደረሰው ከፍተኛ ውድመትና ሰሞኑን ደግሞ በኢትዮጵያ ድንበር አካባቢ በደረሰባቸው ከፍተኛ የድሮን ጥቃት ከጀነራሉ ጎን ተሰልፈው ሲዋጉ የነበሩት የአርሚ 70 አባላት ማለቃቸው ጋር ተያይዞ ጀነራሉ በመደናገጥ ወደ ተንኮል አባታቸው ወደ ኢሳያስ ጋር ሄደው እየተመካከሩ እንደሆነ ለማወቅ ተችሏል። ከዚህም ጋር ተያይዞ በኢትዮጵያ ድንበር አካባቢ የሚገኘው የኩምሩክ ድልድይ መፍረሱም ታውቋል። ይህንንም የሚያደርጉት የአልቡርሃን ጦርና የሻዕቢያ ቅጥረኛው አርሚ 70 እንደሆነ ለማወቅ ተችሏል። ይህንንም በከባድ መሳሪያ ያፈረሱት ድልድይ ከፍተኛ የኢኮኖሚ እንቅስቃሴ የሚደረግበት እንደነበር የሚወጡ መረጃዎች ያሳያሉ። ድልድዩም ሙሉ በሙሉ በከባድ መሳሪያ ፈርሷል ማለት ነው። ከነዚህ ሴራዎች ጋር በተያያዘ ነው እንግዲህ አልቡርሃን ወደ ኢሳያስ ጋር ሄደው እየተመካከረ ያሉት ቀጣይ የጥፋት አቅጣጫዎችንም ለማስቀመጥ ማለት ነው። ያው ይታወቃል ፕሬዝዳንት ኢሳያስ የሚጨብጡት አጥተዋል። አንዴ ካይሮ ሄዳሉ፣ አንዴ ሶማሊያ፣ አንዴ በቃ የማይሄዱበት አቅጣጫ የለም። ተስፋ መቁረጣቸውን የመጨረሻ ዘመን ላይ እንደደረሱም የሚያሳይ ነው ማለት ነው። በተለያየ መንገድ ጽምዶ እያሉ ሲያላዝኑም ይታያል። አንዴ በሱዳን በኩል አንዴ በሶማሊያ በኩል ኢትዮጵያን የመክበብና ከባህር በር የማነቅና የመግፋት ሁኔታዎች ናቸው። ያንን ለመዝጋት ነው ይህንን ሁላ ሩጫ እያደረጉ ያሉት። ከአዛዣቸው ከታሪካዊ ጠላታችን ከግብጽ ጋር በመሆን ከፍተኛ ርብርብ እያደረጉ ነው። ኢሳያስ የመጨረሻ ዘመናቸውም እንደደረሰ ገብቷቸዋል። እዚህ ኢትዮጵያ ውስጥ የሚደረጉትን እያንዳንዷን የጥፋት እንቅስቃሴዎች በፕሮክሲ ዋር አማካይነት ኢሳያስ እንደ ቱቦ ወይም ማስተላለፊያ ቱቦ በመሆን ኢትዮጵያ ውስጥ ላሉ ጽንፈኞች ሸኔን፣ ፋኖን ጨምሮ የተለያዩ የወንጀል ቡድኖችን ይደግፋሉ። ከአለቃቸው ከግብጽ ትዕዛዝ ይቀበላሉ። እንደ ማስተላለፊያ ቱቦ ነው እያገለገሉ ያሉት።
ኢትዮጵያ ውስጥ ያሰማሯቸው ፋኖ ሸኔን ጨምሮ ድባቅ ተመተዋል። ይህ መመታት እዚያ እንዲበጠብጡ ያሰማሯቸው ባንዳዎች መመታት እሳቱ ቤታቸው ደጃፋቸው ላይ እንደደረሰ ስለተረዱ ነው አሁን ሰሞኑን ከአልቡርሃን ጋር ለመገናኘት ቆርጦ የተነሱት ማለት ነው። ሆኖም ይሄ ከኢትዮጵያ መንግስት አይንና ጆሮ የራቀ ምንም አይነት እንቅስቃሴ ማድረግ አልቻሉም፣ አይችሉምም፣ አድርገውም አያውቁም። እስካሁን ትንኮሳዎች እያደረጉ ነው። አንዳንድ ንጹሃኖች ሞተዋል ኢትዮጵያ ውስጥም እነሱ በለኮሱ እሳት። ቀጣዩ ግን እሳት የሚለኮሰው በቤታቸው ወይም በአስመራ እንደሚሆን ምንም ጥርጥር የለም። የሱዳን መንግስትን በተመለከተ የግብጽ ቅጥረኛ ነው ይህ መንግስት። አገሪቷ ላይ ምንም አይነት ሰላም ማምጣት አቅቶት አገሪቷ ለሁለት ተከፍላ በርካታ ሚሊዮኖች በሰብአዊ ቀውስና በመከራ ውስጥ እየተገኙ ሌላ ጎረቤት ሀገር ጋር ለመረበሽና የግብጽን ዓላማ ለማሳካት ነው ጀነራል አልቡርሃን ወደ አስመራ እየተመላለሱ ያሉት ማለት ነው። የራሳቸውን ቤት ስራ ሳይሰሩ ኢትዮጵያን ስለመረበሽ ነው እያሰቡ ያሉት። ሀገራቸው ለሁለት ለሶስት ተከፍላ 4-5 ሀገር የምትሆንበት እድል ነው ያለው ሱዳን ላይ። ሆኖም ግን ያንን ወደ ጎን በመተው ኢትዮጵያን ለመረበሽ ጥረት እያደረጉ ነው ማለት ነው። እስኪ የሚሆነውን እናያለን። በሌላ ዜና አርጆ ደዴሳ የመስኖ ፕሮጀክት ጥንቅቅ ብሎ መጠናቀቁን የሚወጡ መረጃዎች ያሳያሉ። የአርጆ ደዴሳ የመስኖ ግድብ 2.5 ቢሊዮን ኪዩቢክ ሜትር ውሃ የሚያዝ አቅም ያለው ከፍተኛ አካባቢውን በከፍተኛ ደረጃ የሚቀይር የልማት ግድብ ነው። እንግዲህ አርጆ ደዴሳ ይታወቃል። የደዴሳ ወንዝ ከአባይ ወንዝ ገባሮች ውስጥ አንዱ ነው። ይህ ግድብ እንዳይሰራ ሸኔን ጨምሮ የተለያዩ የሽብር ቡድኖች በግብጽ በመላክ ያንን ግድብ ለማስተጓጎል ያልተደረገ ያልተፈነቀለ ሴራ አልነበረም። ያንን ልክ እንደ ህዳሴ ግድቡ አጠናቀን ለምርቃት አድርሰነዋል ማለት ነው። ይህ ይታወቃል። ግብጽ በዋናው አባይና በተለያዩ የናይል ወይም የአባይ ተፋሰስ ወንዞች ላይ ምንም አይነት ግድብ እንዳንሰራ በተለያየ መንገድ ጫናና ትንኮሳ ታረግብናለች። ታጣቂዎችን ታስታጥቃለች። አሸባሪዎችን አሰልጥና ወደ ኢትዮጵያ ታሰማራለች። ይህ በጎንደር አካባቢም በመገጭ ላይ የደረሰውን ታውቃላችሁ። የመገጭ ፕሮጀክት ለ15 እና ምናምን ዓመታት እንዳይሰራ ሲያደርጉ የነበሩት ግብጾቹ ናቸው። ልክ እንደ ህዳሴ ግድብ ማለት ነው። በተለያየ ሴራ ነው ይሄንን ፕሮጀክት ሲያስተጓጉሉ የነበሩት። ልክ አሁን አርጆ ደዴሳ እንደተጠናቀቀውላ የመገጭ ፕሮጀክትም ለጎንደርና ለአካባቢው በረከትን ይዞ እንደሚመጣ ሙሉ ተስፋ ይኖርናል። በአርጆ ደዴሳ ግድብ ግንባታ ላይ የተሳተፉ ባለሙያዎችን በጥበቃና በለፍሬ እንዲደርስ ላረጉ የጸጥታ ኃይሎችም ከፍተኛ ምስጋና እናቀርባለን ማለት ነው። ዛሬ በአዲስ አበባ በርካታ ቁጥር ያላቸው የትግራይ ተወላጆች ህወሓት ወያኔን በመቃወም ሰላማዊ ሰልፍ አድርገዋል። ሰላማዊ ሰልፉን ከመሩት ውስጥ የስምረት ፓርቲ ሊቀመንበር እና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ይገኙበታል። ጌታቸው ረዳ በንግግራቸው የህወሓት ዘራፊ ቡድን ከፍተኛ የሆነ ሰብአዊ ቀውስ በትግራይ ህዝብ ላይ እያደረሰ ነው ሲሉ ተናግረዋል። አያይዘውም ህዝቡን በተለያየ መንገድ እያፈሰና ለባርነት በውጭ መንግስታት ማለትም ይታወቃል ያው ለሱዳን እየሸጠ ነው ሲል ተናግረዋል። እንግዲህ አቶ ጌታቸው ማለት ነው። እንደሚታወቀው በተለይ አርሚ 7 የመሳሰሉ የህወሓት ክንፎች በሴረኛው ሻቢያ በመመልመል በባርነት በዶላር የሱዳን እርስ በርስ ጦርነት ውስጥ የተሳተፉ እንደሆነ ይታወቃል። ሰሞኑን እንደውም ከዚህ ጋር ተያይዞ
በርካታ የአርሚ 70 አባላት ማለቃቸውንና አመራሮቹን ጨምሮ በኩምሩክ ውጊያ ማለቃቸው ይታወቃል። ይህንንም ለማስቆም እጅግ በርካታ ቁጥር ያላቸው የትግራይ ተወላጆች በአዲስ አበባ ሰልፍ አድርገዋል ማለት ነው። ይህም ህወሓት ከቤዝ ከሆነው ከትግራይ ህዝብ ለራሱ እንደተነጠልና መቆሚያ እንደሌለው ነው የሚያሳየው። አሁንም ግን በትግራይ ህዝብ ላይ የሚያደርሰውን አፈናና ጭቆና እንደቀጠለ የሚወጡ መረጃዎች ያሳያሉ። ሆኖም ህዝቡ ስላልተቀበለውና ዓለም አቀፍ ማህበረሰብ አንቅሮ ስለተፋው የህወሓት መጨረሻው እንደማያምር መገመት አይከብድም።